የፈጠነ እንግድነት ሲኬድ ደግሞ ወይን ተይዞ ውስኪ ተይዞ ነው የሚኬደውና ያው እንግድነት መጥቼ ነው ያው አዲስ ቤት ስለመጣ ቤተ እምቦሳ ብያለሁ። አዎ ምንድነው የሚባለው? እምቦሳ እሰር ያንቺን እንጃ በኔ ስበኩል ትዝታሽ ልቤን ወረሰው። አረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደላል ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁ በሰላማችሁ ብዝዝት ይበል። እንግዲህ ዛሬ በሴተላጤ ቤት ነው የሚባለው ቤተሰብ እንግዲህ ለመጀመሪያ ጊዜ በቤቴ በቃ እንደዚህ ብቻዬን እንዳለ ለትልቁ አለ ከዛ ካሜራማን ያለ በቃ ዛሬ ወይኔ የመጀመሪያ ቀን ይባል ዘይ የመጀመሪያ ቤተሰብ የመጀመሪያ ቀን ልንገራችሁ ማለት ትላንትና አምሽቶ ነበር እሱ መጥቶ ነበር። ከዛ ከጓደኛው ጋር አምሽታው ነው የሄዱት። ማለት አልደበረኝም እንደ መጀመሪያነት አልደበረኝም፣ ግን ቤተሰብ ለሊቱ እንዴት እንጋ ወይኔ መድኃኔዓለም አነጋሪኝ በቃ ስገላበጥ ምን ስል ማለት ትንሽ ይጨንቃል። ሜቢ የሆነ እስከ ለምደው ይመስለኛል። ምክንያቱም የሆነ አዲስ ነገር ስንሞክር ትንሽ ያስፈራል አይደልና ያስፈራል ያልኩት ነገር ይሄ ማደሩ ያስፈራል። በቃ ብቻ ማደር ያስፈራል ትንሽ። እኔ ፈርቻለሁ። ፈርቻልስም ይጨንቃል ነገር ነው ትንሽ ነው ያላ ይከብዳል። ለመጀመሪያ ጊዜ ሲሆን አዲስ ነገር ነው። ብቻዬን ደግሞ ተኝቼ አላውቅም ማለት ቤተሰብ ይኖራል ምናምን ነገርና ለመጀመሪያ ጊዜ ብቻዬን ተኝቼ ለሊቱ አነጋለኝ እንዲሁ በቃ ነክቶ እስከምወጣ በጣም ነው የጨነቀኝ ቤተሰብ ነው። እግዚአብሔር ይመስገን ነክቶልኝ ወጥቼ ለእናንተ ያው ትላንትና አባቱን አምቶኛል ስላችሁ ምግብ እንኳን ሰርተሽ አታበይኝም ወይ እያለ ሲያሞኝ ነበር። እኔ ግን እኔ እናንተ እህት በሙያ አልታማም ብዬ ተስፋ አደርጋለሁ። ሙያዬን ለእናንተ ትቻለሁ። እኔ አላወራምና ያው ምሳ ሰርተሽ አታበይኝም ወይ ሲል ትላንት ያልተሟሉ ነገሮች ነበሩ። ኢቭን አስፔዛም አልነበረም ምናምን ብቻ የሚጎሉ አንዳንድ ነገሮች ሆነ አብስለን ለመብላት የሚያስፈልጉ ነገሮች ነበርና ያ ነገር አልተሟላም። ዛሬ ግን ወጥቼ የሚያስፈልጉ ነገራቶችን አንዳንድ ነገር ገዝቻለሁ። ያው ከዛ መሀል ደግሞ ምግብ መብላት በቃ የሰው ልጅ ካልበላ ካልጠጣ አይኖርም አይደል? እና ቤተሰብ ያው ጾም ነው። ጾም እንደሆነ ታውቃላችሁና እኔ ጾም አለኝ እሱም ይጾማል። የጾም ነገር ነው መስራት የምችለው። የጾም ነገር ደግሞ በቃ ቀለል ያለ ነገር ነው እንጂ እንዲህ ከበድ ያለ ነገር አያስፈልግምና የምወደው ምግብ ነው የምሰራው። ሁለት አይነት ሲምፕል ነገር ናት። ይሄን የምትካበድ አይደለም ግን ቀለል ያለ ነገር ናት። ዋናው ግን እኔ ሰርቼ ማብላቴ ነው። ሙያዬን ሰርቼ እንዳበላሁት ነው። ያው እድሜ ልኬን እንዳለ ለባል ነው ቤተሰብ እኔ ምግብ የምሰራው እሱ ጋር በዓል ሲመጣ እሱንም የሆነ በዓል ሆኖ እንዲሰማው እና የሆነ እንዳይደብረው የለ ለበዓል ሄጄ እናቴ ጋር ሳልሄድ እያለ ከሚንጫጫብኝ የባል ወጉን አሳያለሁ። ከዛ ውጭ ቤተሰብ ዛሬ ለመጀመሪያ ጊዜ ወይኔ ግን የእውነት ደስ ሲል ማለት ለብቻችሁ የሚከብዱ አሉ ማለት ቻሌንጆች ይኖራሉ። ሞር እኔ እንደውም ገና ነኝ። ወደፊት የሆነ ቻሌንጆች ሊያጋጥመኝ ይችላሉ። አሁን ላይ ግን እንደ ትልቅ ብቻችን ስትኖሩ ራሳችሁ እንደ ትልቅ እንደ ኃላፊነት ምክንያቱም በቃ እኔም ገበያ ወጥቼ ቤተሰብ የምር በቃ እንደ ድንች የሚያስፈልጉትን ነገራቶች ገዛዝቼ ምናምን ስመጣ የተሰማኝ ስሜት ምን እንዴት ብዬ ልንገራቸው? በቃ ያላ ለራሴ ለቤት ገዛዝቼ የሚያስፈልጉኝ እቃዎች በዛ ላይ ደግሞ ቤተሰብ ጉራጌ በሉን ሰከራከር ተከራክሬ ምን ብዬ ገዝቼ መጥቻለሁ። እና ቤተሰብ ዛሬ አዘጋጃለሁ። እንብላ ነው የሚባለው። አልደረሰም በእርግጥ ግን ምሳ ተጠርታችኋል። ሁላችሁም ምሳ ተጠርታችኋል። እና ቤተሰብ ያው ማዘጋጀውን ነገር እየገመታችሁ ምን ልሰራ ነው እያላችሁ ቀለል ያለ ነገር ነው ምን ልሰራ ነው እያላችሁ ገምቱ። እኔ ደግሞ እስከሰራ አደርጋለሁ። ከዛ የሚጎል ነገር አለ እሱ ደግሞ አባወራው ሲመጣ ይዞት የሚመጣ ነገር ነው። እኔ ግን እስከዛ ቤተሰብ ሰራ አድርጌ አሳያቸዋለሁ። ቤተሰብ ያው አንዳንድ ባይዞ መሰረታዊ የሚባሉ ነገሮች ነው የገዙት እንጂ ይሄን ያህል ሳይሆን መሰረታዊ። በመጀመሪያ የሰው ልጅ መጠጣት አለበት። ውሃ መጠጫ ከዛ እኔ ድስት በስትክክል ማለት አልችልም ማለት እና ድስት ነው
ድስት ነው የሚባለውና አልችልም። አማርኛን አስተካክሉት ቀር እንዳይላችሁ ብዬ ነውና ይሄን ስሙን ታውቁታላችሁ። እዛ መክተፊያ እና ሳህን አለኝ፣ ግን አብረን ስለሆነ የምንበላው እሱ መቶ አብረን ስለሆነ የምንበላው ብዬ ትሪ ገዝተናል። በቃ ምንም ባይዘይ ላይፍን ቀለል አድርጎ መኖር ነው። ምንም ማካበድ አያስፈልግም። ቀለል አድርጎ መኖር ነው። እና ዘይት፣ ሙሉ ዘይት ይህንን ዋጋውን ማለት ኮሜንት ላይ ያው ኢትዮጵያ የሚኖሩ ወዳጆቻችን ይንገራችሁ። እኔስ ሆዲፍዶ ብዬ ትቻለሁ ማለት ነው። እና በቃ ቀለል ያሉ ነው። ቃሪያ አለ። ሌሎቹ በቃ ቤተሰብ አስፔዛ ነው። በቃ ድስት፣ መክተፊያ፣ ዘይት ምናምን ሁሉ ነገር አሟልቻለሁ። አሁን እንግዲህ ወደ ሙያዬ እንግባ። ከተፍ አድርገን ደግሞ እንሰራራ። አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር እንሳይጣለኝ አንተን መሳይ ወዶ ሰው ተገብታ ይገኝ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር እንሳይጣለኝ አንተን መሳይ ወዶ ሰው ተገብታ ይገኝ። ለቻው ነግሬያቸዋለሁ። ጾም ስለሆነ በቃ ምንም ነገር ማዘጋጀት አልችልም። ጾም ስለሆነ እንግዲህ 3 አይነት ነው ያዘጋጀሁላት። ቃሪያ ስለሚወድ ነው። እሺ ቤተሰብ እና እኔም እወዳለሁ። ቃሪያ ደግሞ ምግብ ያጣፍጣል። እቺ ሰልሰለለን ተከተክ ሰላጣ በጣም ነው በቃ የምወደው። ምግብ ያባላል እና እንጃ በጣም ነው የሚመቸኝ። ከዛ በቃ አሁን አዘጋጅተናል። ምን ይቀረናል? ነገራችንን ጨራርሰናል። አሁን የሚቀረን እንግዲህ አቦታችንን መጠበቅ ነው። ነገራችንን ጨራርሰናል። እንግዲህ ቤተሰብ ደውዬለታለሁ። ያው እንጀራ መጋገር ይችላል። በዚህ እንጀራ መጋገር እችላለሁኝ፣ ግን አሁን ምጣድ ስለሌለ ግዴታ ከውጭ ነው መሆን ያለበት። ግን ለጊዜው ነው። ከጊዜ በኋላ ምክንያቱም የሆነ የውጭ እንጀራ ደስ አይልም፣ አይታወቅም ምን ይኑረው አይኑረው እንደ ቤት ስለማይሆን ከጊዜ በኋላ ምጣድ ጋግረን ሙያዬ የእንጀራ አሁን የቀረኝ የእንጀራ ሙያዬ ነው። የእንጀራ ሙያ ባይዚ ሙያ በቃ ዘጭ ነኝ። ምንም የሚጎል ነገር የለም ብዬ ተስፋ አደርጋለሁኝ። ግን መልክ ስጤ ሙያ ከጎረቤት የሚባለውን ነገር እኔ መልክም ሰጥቶኛል፣ ሙያውም ሰጥቶኛል። ሁሉ ነገር እንግዲህ ከላይ ነው። ምን ይደረጋል? ቤተሰብ ምንም ማድረግ አይቻልም። እንግዲህ ቆየብን። እኔ ቤተሰብ እርቦኛል አልበላሁም ማለት እየሰሩ አለመብላት ደግሞ በጣም የሚከብድ ነገር ነው። በቃ ብሉ ነው የሚለው እየሞረሞረኝ ነው። እሱ ይምጣ። እሱ ከመጣ በኋላ እንግዲህ ምግባችን ያው ደስ ይላል ብዬ ተስፋ አደርጋለሁ። ምክንያቱም ትናንትና ብሎኝ እኔ ደግሞ በነጋታው ነው በቃ በአዲሱ ቤቴ የመጀመሪያው እንግዳዬ እንግዲህ ባሊ ነው። በአዲሱ ቤቴ ምግብ 3 አይነት ምግብ ያው ቃሪያም እንደ ምግብ ነው የሚቆጠረው። ያው ከቃሪያነት አልፎ ወደ ስንግነት ስለሄደ እንደ ምግብነት ስለሚቆጠር 3 አይነት ምግብ አበላለሁ። ቀጣይ ለባል ምናምን ደግሞ እሱ ያውቃል። ከኔ የሚጠበቀውን ነገር ሁሉ ነገር ጨራርሻለሁ። እንግዲህ ባልየውን እንጀራ ይዘህና ምክንያቱም አያ አንዳችን ካለንዳችን ባዶ ነው የሚባለው እንዲህ ነው። በቃ ጉርብትና ለዚህ ይጠቅማል። እሱ እንጀራ ያመጣል፣ እኔ ወጣ አመጣለሁ። ከዛ ምሳችንን ዘጫለም አልተደል ቤተሰብ እንግዲህ እስከሚመጣ ድረስ እንጠብቀዋለን። እንግዳችን ማንም ደግሞ ቤተሰብ ስለማየው ነው። በዚህ እንግድነት ተጠርቼ ስለሆነ ጫማ ትገራውልክ እንዴት ነው ቤትሽ? ምግብ ነው የሚሸተው።
እንዴ እንጀራ እዚህ ላይ መውጣት ይቻላል። ኧረ ፋበል ውጣ። እንደ ቤት ኪያው እንደ ቤት ደግሞ ቤተሰቦችም ሰላም በላቸው። ሰው ደግሞ ሳይደንቅ ምናምን ነበረ እና ሙደሳክ ምናምን በዛ ቀዳሚ መልስ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ሚስትየው ምግብ ሰርታለች እና ዛሬ ቤቴን የምትበላው እንጀራ ይዘህና ስትለኝ የፈጠነ እንግድነት ሲኬድ ደግሞ ወይን ተይዞ ውስኪ ተይዞ ነው የሚኬደው እና ያው እንግድነት መጥቼ ነው ያው አዲስ ቤት ስለመጣ ቤተ እምቦሳ ብያለሁ። አዎ ምንድነው የሚባለው? እምቦሳ እሰር ብዙ ቦሳዎች አንድ ብቻ አይደለም። እና ቤተሰቦች በጣም ደስ ብሎኛል። እኔ የምልሽ ግን ይሄ ሁሉ ዕቃ ኬት ነው? የት ቃል አሳጣሽ፣ የእውነት ቃል አሳጣሽ። ባለሙያ እንደሆንሽ አውቃለሁ፣ ግን እኔ ደግሞ ቁርስ እንብላ ምናምን ስላት ኧረ ዛሬ ቤት ነው የምጋብዝ፣ ቤት ሰርቻለሁ። የፍስኩን አይተኸዋል፣ የጾሙን ደግሞ ታየዋለህ። እሺ ግን በቃ በጣም ደስ ይላል ቤት ውስጥ። ለምን በጀርባ በሰው ጀርባ አይታለፍም? ባህል ሳበል። እሺ እኔ ደስ እንዳለሽ። በጀርባ አይታለፍ። ኧረ ዝለይኝ ስትፈልጊ ዝለይኝ፣ ችግር የለውም። ግን በጣም እርቦኛል። በላይ ነው የምበላው። ግን ማለት ነው ባለ ውጭ እንጀራ አንበላ እና የት ልትጋገሪ ነው ደግሞ? ምን እዚህ ውስጥም በዚህ ሽሮ ሰርቼ አላውቅም ማለት አላውቅም ነው ወይ? ሲያቃጥልሽ ትኩስ ነው እንትኑ አልወጣም። እሺ ሳትበይኝ ጠበቅሽኝ። ማርያምን ምንም አልበላሽም? ጫው ነው የቀመስኩት እንጂ ምንም አልቀመስኩም። ጫው ግን ግድ ነው፣ ባለሙያ ሆኖ ጫው መቀመስ አለበት በሚል ተልካሻ ምክንያት ብዙ በላሽ። ኧረ ምንም አልበላሁም። ብዙ በልተሻል። እስቲ እኚ በይ እስቲ አልበላች በትበላ አልበላም ነበር። እኔን ጥለሽ እንዴት ትበያለሽ? ሰላጣ ትወዳለህ? አዎ። እሺ በዝት ያንተ ነው። እሺ ሁሉም ያንተ ነው፣ ትበላለህ። አዎ ከዛ አንተንም ብበላሃለሁ፣ አንተንም ብበላሃለሁ። ኦ ሲያምር። እንግዲህ ፈጣሪ ይሄንን የሰጠህን ምግብ ባርክልን፣ በደንብ በስጋችን ይዋሃድ። ላጡ ለተቸገሩ እንታሰባቸው። እንግዲህ ሚስትየው እንደዚህ አይነት ምግብ ሰርተሽ አብልተሽኛል። ከቤትሽ የሚበላ የሚጠጣ አይጥፋ። አሜን። የበረከት ቤት ይሁን። አሜን። በዚህ ምርቃት ላይ እንደዚህ ነኝና ምርቃቱ በዚህ ይደርሳል። አዎ የኔ ምርቃት ይደርሳልና በቃ በበረከት አንዴ ወይ እሺ የተተረፈረፈ በይ እስቲ በይ እቺ ቆልታ እሺ በቃ እሺ አሸነፈ ልቤ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ሳይጣለኝ አንተን መሳይ ወዶ ሰው ተገብታይ። ፍቅርና ጉርሻ ሲያጨናንቅ ነው። አይዞሽ በስመ አብ እንዴት አባቱ እንደሚጣፍጥ ማርያምን እጅሽ ነው ይባረክ። አሜን። ዋው ማርያምን በጣም ነው የሚጣፍጠው። ይጨመራል። በጣም አሪፍ ነው። በጣም አሪፍ ነው። አቀጠለ ቃሪያ እኔ ስለምወድ እኮ ነው። ውሃ
ጠጣሽ? ውሃ ጠጣ። እኔ እወዳለሁ ለዛ ነው። እና አቃጠለኝ። በያበት ቆይ ሰላጣ አራላበኝ ቃሪያ አቃጠለ። እንዴት እንደሚጣፍጥ አልጌ ላይ አንተ አንጠባጥብ። ወደዛ ሄድ። አልጋሽ ላይ ማል አንጠባጥብኩ። እሺ ያጂ ነይ። ከተበላ ከተጠጣ በኋላ ቤተሰብ ከተጠጣ በኋላ አልኩኝ። ከተበላ በኋላ አልጠጣህም? መች ጠጣሁ? ውሃ አልሰጠሁህም? እኔ አያችሁ፣ አሁን ኢትዮጵያ ባህል እየጠፋ ያለው እንደዚህ ነው። እኔ ምን አልኳት መሰላችሁ? በላሁ እንጂ አልጠጣሁም አልኳት። ኦኬ ምንድን ነው የምጠጣው አለችኝ። እንዴ የሰው ልጅ እንዴት ነው ለዛውም ኢትዮጵያ ውስጥ እየኖራችሁ ከተበላ ከተጠጣ በኋላ ማነው ከተበላ በኋላ ምንድን ነው የሚደረገው? እኔ እንቅልፌ ነተኛል። ምክንያቱም በልቼ ሚካኤልን በቃ ተሰራ ሁላ አልደከመኝም ማለት ነው። አሁን በልቼ ደከመኝ። ማርያምን እኔ ግን ቡና እንድታፈይልኝ ይፈልጋሉ። ቤትሽ ነኝ እንግዳ አሁን ይኸውልሽ፣ ምንም ዲሜ ጠጣ ድችራ ጠጣ አልፈልግም። ወይ ሳይሆን ቤተሰብ እዩት፣ ምስጋና ቢስነቱ እኔ አበላሁት። በቃላ እግዚአብሔር ይስጥልኝና በቃ የለ መረቅኩሽ አይደለሽ? ለመረቅሽ ነው። ተባረኪ፣ እግዚአብሔር ይባርክሽ። እንዳበላሽኝ ፈጣሪ ያብላሽ። አሜን አሜን። ቆይ ተረጋጋ። እሺ ሶ ትናንትና አልበላሁም ምናምን ነገር ስላልክ ሰርቼ በላቤ ጠባሪ ማርያምን ማስቲካ ነው ከበላው በኋላ በቃ ማስቲካ ብላበት ብላ ይኸው ማስቲካ ነው የሰጠች። እና ምን ይባላል አሁን እኔ ቡና መጠጣትሽ ልውጣ ዲድ እኔ ከበላው በኋላ ቡና መጠጣት ፈልጋለሁ። ለጊዜ ቡና ፈለለከ እንደውም ሂድ ውጣ። እኔ በቃ ስሬ በመጣ ቁጥር ውጣ እንደላት አድርገኝ። ኧረ እና አበላሁክ መብቴን እኔ ልታመሰግን ምንም ይኸውልሽ አንቺ አይደለም ስላበላሽ ብቻ ማለት ነው የሆነ ነገር ሊሰማሽ አይገባም። ምክንያቱም የሰማይ ወፎች ያቸው አይዘሩም አያጭዱም፣ ግን የሰማዩ አባታቸው ይመገባቸዋል። እና እኔ ስለበላሁ እኮ ጀግና ምናምን የለኝም። በቀጣዩ አፈላልሃለሁ በማንቆርቆሪያ የሚሆን አረ ማንቆርቆሪያ የለኝም። በጆክ ይሆነላ ይሁሉ ደስ ምናምን ሰገጂ። እኔ ቡና አልወድም ማለት እኔ ቡና አልወድምም አልጠጣምም። ሰው ትዝ አላለኝም። እኔ የምፈልገው ነገር ነው ትዝ የሚለኝ። ቡና ጠጪ አይደለሁኝ እኔ። ግን እኔ እንደዚህ ምርጥ ምሳ ካበላሽኝ በኋላ ምን አለበት ብጋብሽኝ የሆነ ቡና እንጠጣ። ልብስ ልቀይርና ሁላ ልብስ ቀይሬ እኔ አልጠጣም አንተ እንድትጠጣ። ውጪ ነው ጠጣ የምትይኝ? እሺ ተጋብተንም ሂዶ ጠጥተና ነው የምትይኝ? እንደ እውነታው ቤተሰብ ብለው በጣም ደስ ይለኝ ነበር፣ ግን ይሄ ከባህላችን ያፈነገጠ ነገር ስለሆነ ማፍላቴ ግዴታ ነው። ለባሌ ማፍላቴ አይቀርም። እሺ አንተ አሁን በዚህ ማፍላለካለሁ። አሁን ግን አለፈላም መጣጣት አለበሽ። አይ አልወድም ቡና ማፍላት ማርያም ናለች። ነይ ይኸውልሽ አልወድም ቡና ማፍላት። ላንተ ስል ግን አፈላልሃለሁ ከፈለክ። ልቆንጥስሽ? ምን ተቆንጥጬ ያደርኩት እኔ እናቴ ቡና አላፈላህም ብላ መታኝ ታውቃለች። ልምድ እኮ ነው ገባክ አይደለ? ልምድ እኔ አልለመድኩ። ከዛ ደግሞ መጠጣትም አልወድ። አሁን የነሱ እኮ አሁን አሉ ሱሰኛ ነው ለራሳቸው ያከ ሱሰኛ ተባይኝ። እኔ ሱሰኛ እንድትኛ አልፈልግም። እንደውም ቤተሰብ ሱሰኛ ነው ባልነገኝትና ከቤት ወጣ ና ወጣ ከቤቴ ሱሰኛ ነው። እስማ እኔ እንደ ትልቅ ሰው ወይን ይዤ እንጀራ ይዤ መጥቼ ቁጭ በይኔ አልወጣም። ብዬ ጎረቤት ነው በቃ ናውጣ። ጭራሽ ከጎረቤትም ተግባብተሻል? አዎ ያው ደረደረ ጥሩ ባይዘው ይሰጥሩ ጥሩ ጎረቤት አይቻለ ማርያም። ኧረ እኔ እዚሁ ነው የምከራየው።
ማታ እንዴት ሆንሽ? ቤተሰብ ኧረ ያስፈራል እያለችኝ እያስፈራል። እሺ እሺ አይ ማታውን ነው እኔ ከሄድኩ በኋላ ምን ሆንሽ ነው? እኔ እኮ ለቤተሰብ ነገርያቸው ማርያምን እኔ እኮ ላንተ ሳልነግርክ ብዬ እሺ ነገር ማታ ሌሊቱ እንዲሁ አልነጋ ብሎኝ ማርያም አልተኛሽም? እንዲሁ ስንገላበት አልወስዳለሽ ምን አለ ባደርክ ልልክ ብዬ ማለት ነው። ለካ ሁለት ናቸው። የታውቁት ብቻዬን መጣ ማርያምን አቅም ሳይሆን እንትን ነው ያስጠላል። ማርያምን ያስጠላል። የሆነ እስከምትለምደው ነገር የለም። ትንሽ ጊዜ ነው ትንሽ ጊዜ ነው። ከዛ እንትን ነው አባት አይነጋም፣ ሌሊቱ አይነጋም ማለት ነው። እኔ ከአንቺ ጋር እኮ ቻው ተባብለን 6 ሰዓትም ቤተሰብ ባይዜ 6 ሰዓት ሙሉ እስከ ሌሊቱ 6 ሰዓት ነው 7 ሰዓት ድረስ በስልክ የኔ ስልክ ሰጥቻት ነበርና እስከ 6 ሰዓት ድረስ እያዛኩኝ እኔ እያዳፋኝ እኔ የምታውቁኝ ታውቁኛላችሁ እንቅልፍ ምን ያህል እንደሚጥለኝ ምን ያህል እንደሚያዳፋኝ እኔ እንትለ ታኛ ድሮም ቤተሰብ እንደባዳ ነውና በቃ ከቤት ይወጣ ማርያም ናውጣ አሁን አበለው ካጠጣት ነጋችንን ደግሞ መድኃኒዓለም ሂጂ ውጪ እኔ በመጣው ቁጥር ውጣ እንድትልኝ አልፈልግም በይዜ አልወጣም እንደውም እሺ አልፈልግም ምን ልታረጊ ነው አልፈልግም እንዴ እንደሸኝክ ነውና በቃ ናውጣ ማርያምን የመጀመሪያ ሰው ተጫወት ምን ይምጣለ ቆሎ ይምጣለ የምትጫወተው በቃ ኩኪስ አለ ምናምን አጫወትኩት አይደለም ሰው ቤት ሲኬድ ማለት ነው ልንገርሽ አንቺ ባህል አታበላሽ ውጣ አይባልም አንተ እኮ ይሄ ቤትክ ነው ሁለተኛ ቤትክ ማለት ትችላለህ እሺ ውጣ በቤቴ ውጣ ለከሱ ነገር በቃ ሂዱጣ ረበስማ እኔ እኮ እንድትጠፋኝ እኮ አይደለም ተይኛው ተይኝ ስማኝ ውጣ አንቺ ለከፈለክ ነው ማረግ እኔ ጫማዬን አንቺልኝ ጫማዬን አስረሽልኝ ሞት አለበለዚያ አልወጣም እሺ ተቀመጥ እኔ ልወጣ ነው ላውጣ አልወጣም አርገ ሳይሆን ሰሪልኝ መቤት ጓዴ የትዳር የልቤ ሰው ያንቺን እንጃ በኔ ስበኩል ትዝታሽ ልቤን ወረሰው አረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደላል መምለክሳ ሆዴስ ማናለው ልቤስ ማናለው ናውቃን ቡናው ጋር ነኝ እሺ ነይና እዛ ታገኘኛለች በዚህ ማለት ነው ቅርብ ስለሆነች ማለት ነው ነይ በቃ ምናምን እያልኩ ነው የምሄደው በፊት ሩቅ ስለነበረች ትንሽ እንትን እንባባል ነበር አሁን ግን ነይ በቃ እዛ ቦታችን ላይ ነው አንድ ዘፈን ልዝፈንልሽ አሁን ላበላሽኝ ምግብ ነይ አንቺ ማሽ የኔ ድምፅ ማተሰነቀልሽ ቤተሰቦቼ ሊያልፈርድ ማርያም ቤተሰቦቼ ሊያልፈርድባቸው ስነ ስርዓት ማርያምን ስነ ስርዓት ልዝፈን እሺ ወሩ ልዝፈን ማርያምን አንዴ መጨረሻ ነው እሺ መጨረሻ እሺ ለሁላችሁም ደስ እንዲላችሁ አረ በማርያም እሺ አንዴ እሺ ሰዎች የሚጎዳሉ በኔ ድምጽ እሺ ከዚህ በላይ ከኔነት አይውጣ እሺ በጆሮሽ ልዝፈንልሽ